የማልነግረው ስለምወደውና ከሱ በላይ ተቆርቋሪ ለስሜቱ ጥንቁቅ ስለሆንኩ እንጂ ከሰው የማይገጥም ጭርሱን የሚያበሳጨኝና የሚያስከፋኝ ሰው ነው። ይወደዋል። የሚወደውን ማንነቱን እኔ አውቅልሃለሁና ይህ ይሁን አይባልም እንጂ ብለው ደስ ይለኛል። ግትር ነኝ። የእሱ ግትርነትና ትርጓሜው ሚዛን ባይበደፋልኝም እኔ ያልኩት ካልሆነ የሚል እንጂ አዎ መባልን ብቻ የሚወድ ሰው ነው። አንቺ እኮ ለምንና እንዴት ከሚሉ ጥያቄዎች ጋር ማን እንዳጣለው አላውቅም። በደፈናው እንትና እንዲህ ነው፣ አንቺ እንዲህ ነሽ ማለት ይቀናዋል። መች አውቆ እንደጨረሳችሁ አላውቅም። ግዴለሽ ነኝ፣ እስማማለሁ። በሕይወቱ ያጣው ነገር ያለ አይመስለኝም። ይመስለኛል የምንፈልገውን ሁሉ ማግኘት ደንዳና ያደርገናል። አንዳንድ ነገሮች በዘፈቀደን የሚያደርጋቸው አንድ ነገር ከማድረጉ በፊት ሳይሆን ካደረገው በኋላ ነው ምክንያት የሚፈልግለት። በእርግጥ እኔም ለራሴ የምሰጠው ግምት የተጋነነ ነው እንጂማ አሁን ማን ይሞትና የራስን ሰው ቢያሞት ትርፉ ትዝብት እንጂ ሌላ ምን ሊመጣ። ብቻ እኔና ሌሎችም ተራ የሚመስሉ ነገር ግን ግንኙነታችንን ዕለት ዕለት የሚያቆረፍዱ ነገሮች ሁሉ ፍቅሩ ይሸፍናቸዋል። ለእኔም ለሱም በማይገባና እንዲህ ነው ብዬ ማስረዳት በማልችለው መውደድ ይወደኛል። የሆነ ቀን በቃ እንለያይ ስለው የሆነ ቀን አመመኝ ብዬ ያለቀሰውን፣ ከሆስፒታል ጥግ ላይ ለሳምንታት እስከ ነቃ የተኮራመተውን፣ መጥቁርና መክሳቱን፣ እንደ ሕፃን ወጥቼ ስገባ የሚሳሳውን፣ ልቤ ግን ሁሉን ትውት አድርጎ በአመሉ ይበሳጭ አንዳችንን ወደምንፈልገው ሸራርፈን ለመሳብ የምንዳክር ይመስለኛል። እሱ ቅሬታውን እንዴት መግለጽ እንዳለበት አያውቅም፣ ወይም የሚገልጽበት መንገድ እኔ አልወደውም እንጂ ከመናገር ወደ ኋላ አይልም። እኔ በውስጤ ይብሰለሰላታል እንጂ ይሄ ነው የማልል ልቁም ነኝ። የብዙ ጊዜ ንትርካችን አንዳችን ለአንዳችን መስማት የምንፈልገውን ሳይሆን መስማት ያለብንን ስለምንነጋገር ነው። በእሱ አይን እሱ ልክ ነኝ፣ ስህተት ነኝ፣ በእኔ አይን ሁሌም እሱ ልክ ነው ወይ ነው። ይህ እንዳለ እንዴት ያለ ግንኙነት ነው! እንቅልፍ አጣሁባቸው ቀናት ከአጠገቤ ተኝቶ የማየው ሰው ፈጽሞ ያልተረዳሁት እንግዳ እንጂ አፍቅሬው ፈቅቼና ፈቅዶኝ ያገባሁት ባይል አይመስለኝም። አንዳንዴ ፍቅር የፈለገውን ያህል ቢታገልም ባይታገልም አብሮ ለመኖር በቂ አይደለም። ከትናንት ፈቀቅ ያለ ለማንነት የኖርናቸውን የተዘበራረቁ ህይወቶች፣ ያልተስተካከሉ ያልታከሙ ቁስሎች፣ ያልተገሩ ባህሪያቶች ከየትኛውም ግንኙነት በፊት መስመር ካልያዙ መጥፊያ እንደሚሆኑ እውቅ አይነት ናቸው።